ሀረጎ ሰኞ ጣት ምንድነው የተፈጠረው? ይሄው መኪና ተገልብጦ ባሱ እንዳለ ሰው በቃ ሬሳ ለቀማያ ነው ያለው። እንደምታዩት በቃ መኪና ሁሉ ተዘጋግቷል፣ መንገድ ተዘጋግቷል። ዛሬ ሰኞ ከ12 ሰዓት አካባቢ ይመስለኛል። እኛ እንኳን 1 ሰዓት ነው አሁን እዛ የደረስነው እና ይኸው በቃ ሰው ሬሳ ለቀማ ላይ ነው። በቃ ልብሶቻቸው ምናቸውን እያነሱ ነው ያሉት። ያ አላህ ተጠብቀን ከእንደዚህ አይነት ነገር። ይኸው ሀረጎ ላይ በአላህ ተው ዱዓ አድርጉላችሁ። መኪኖች እባካችሁ ሹፌሮች ቀስ እያላችሁ ንዱልን እባካችሁ። በጣም ያሳዝን ነው። ሬሳ እየለቀሙ ነው ያሉት። ይህንን የለቅሶ ማዕበል ማለት እንችላለን። በአንድ ጊዜ በአንዲት ጀንበር የ28 ሰዎችን ሕይወት የቀጠፈ እጅግ አሳዛኝና ለማመን የሚከብድ ሐዘን። አደጋው የደረሰው በደሴና ኮምቦልቻ ከተሞች መካከል ሀረጎ በሚባለው መንገድ ላይ ዛሬ ማለዳ ሲሆን አውቶቡሱ ቁልቁል በግምት 100 ሜትር ጥልቀት ወዳለው ገደል በመግባቱ ነው ይህ ሁሉ እልቂት የተከሰተው። በዚህ ነው የገባው። አስቡት ቁልቁል 100 ሜትር ጥልቀት ወዳለው ገደል። በአደጋው በርካቶች ቀላልና ከባድ ጉዳት የደረሰባቸው ሲሆን በሕይወት የተረፉትን ወገኖች ወደ ሕክምና ቦታ ለማድረስ አሁንም ከፍተኛ ርብርብ እየተደረገ ይገኛል። ሕይወታቸውን ላጡት ነፍስ ይማርልን፣ ለቤተሰቦቻቸው ደግሞ መጽናናትን እመኝ። አሁን ላይ የሟቾቹ ቁጥር 28 ደርሷል። አሳዛኝ የትራፊክ አደጋ ተከስቷል። ይህ የትራፊክ አደጋ የተከሰተው ከደሴ ወደ አዲስ አበባ ይጓዝ በነበረ የህዝብ ማመላለሻ ተሽከርካሪ ላይ ሲሆን ተሽከርካሪው ሀረጎ ላይ 100 ሜትር ገደል ውስጥ በመግባቱ ነው ይህ አሳዛኝ ክስተት ያጋጠመው። በአደጋው እስካሁን የሟቾቹ ቁጥር 28 የደረሰ ሲሆን በርካቶች ተጎድተው ሆስፒታል መግባታቸውን ፖሊስ ገልጿል። አሚኮ እንደዘገበው ከሆነ የሟቾቹ ቁጥር ከዚህ ሊበልጥ እንደሚችልም ፖሊስ ነግሮኛል ብሏል። ተሳፋሪዎቹ በትናንትናው ዕለት ከመካነ ሰላም ተነስተው ደሴ ካደሩ በኋላ በዛሬው ዕለት ወደ አዲስ አበባ በመጓዝ ላይ ያሉ ነው የአሳዛኝ አደጋ ያጋጠመው። ለሟች ቤተሰቦች መጽናናትን እመኛለሁ።